ወይ ፖድካስት ጸልየን ጀምር ወይ ፖድካስት በአይ ቲንክ 6ኛ ኤፒሶዳችን አንዱ ሳይቆጠር ወይስ ተቆጥሮ? አዎ ባደልተው 7ኛ 8ኛ ነበር። yes ወይ ፖድካስት እድሜ ለገሜ ፈካ ብለናል ዛሬ አይደለ? we have a wonderful editor እና ላይቲንግ የነበሩትን እቃዎች በመጠቀም ብቻ ጀምር እንጂ anyways ወይ ፖድካስት ወይ ፖድካስት በ6ኛው ኤፒሶድ ወደ እናንተ መጥቷል። ዛሬ ሴቲንጋችንን የተወሰነ ለየት አድርገናል። አሻሽለናል። ፈካ ብሏል። ምንድነው ዲፕረስ ሆናችኋል እንዴ? የምትጠቀሙት ልብስ ፈካ ያለ አይደለም ሲባል ያለችንን አጥበን አይደለም እንዴ? ሳይደርቁላ ነው የለበስኩት። ጽድት ያለ ልብሳችንን እንግዲህ ሌላ ቦታ ራሱ ልታያቸው የማትችሏቸው ልብሳችንን ለብሰን መጥተናል። ኤንዌይስ ኮሜንታችሁ እጅግ ገንቢዎች ናቸው። ባለፈው በእንግሊዘኛችን በጣም ብዙ ኮሜንት ደርሶናል። ፍራኦል ስለ እግዚአብሔር ብለህ እንግሊዘኛ ቀንስ። እኔስ ማልችለውን ኬት አበዛለሁ። እኔ እኮ አገሪቷን ላሻገር ያለባትን የእንግሊዘኛ እጥረት ልምላ ባልኩ ነው የተወቀስኩትና አሁንም ብቻ እናሻሽላለን በቻልነው አቅም። ከካሜራችን ጀርባ ገሜ ያለ እንደዚህ ሴቲንጉን እንድንቀይረው ያገዘን እሱ ነው። we are very thankful ለዛ። ዛሬ ብዙ ነገሮችን እናወራለን። በዋነኝነት እኔ እንድናወራ ያሰብኩት ትራዲሽናል ኢትዮጵያን ካውንስሊንግ አንደር ኮቴሽን እናደርግና ከዛ ውስጥ ወጣ እያልን የነበሩ ልማዶች ስለነሱ እናወራለን። ምናልባት ደግሞ ፍራውል ደግሞ እዚህ ዙሪያ ላይ ስለ ከፊሎሶፊው አንጻር እሱም አንደር ኮቴሽን ባዕድ አምልኮች ያላቸው የስነ ልቦና ተጽዕኖ የሚለውንም እናነሳለን። ባዕድ አምልኮ ሲባል ችግር ነው የምትጠቀማቸው ቃላቶች ማለት ነው። ባዕድ አምልኮ የሚለው ፔጆሬቲቭ ወይም ደግሞ በመልካም ጎን የለውም የሚል አይነት እንትና የምዕራባውያኑ የአፍሪካኖችን የአምልኮ ስርዓት ምናምን ሌብል ማድረጊያ ዘዴ ነው። ስለዚህ ባዕድ የሚለውን እንተውና የተለያዩ ኔጌቲቭ ኮኖቴሽን አለው ነው። ትራዲሽናል ወይም ደግሞ አገር በቀል ወይም ደግሞ አህጉር በቀል የአምልኮ ስርዓቶች ባዕድ የሚለውን እስማማለሁ። አይ ቲንክ ባዕድ ስንልም ይመስለኛል ካሉ የሆነ አንድ ወገንን ወግኖ ሌላውን የማጠልሸት አይነት ከጀርባው እንደዛ አይነት ነገር ይኖረዋል። መጀመሪያ እንረዳውና ከዛ በኋላ ወደ ኢቫሉዌሽን እንሄዳለን። በጣም ጥሩ። ከዛ በፊት ግን ሼር ሰብስክራይብ ማድረጋችሁን እንዳትረሱ። ወይ ፖድካስት ነው እየቀዳን ያለ ነው ከመድኃኒት ካውንስሊንግ ነው 6636 እየደወላችሁ ባለሙያዎችን ማግኘት ትችላላችሁ። የተለያየ የአእምሮ ጤናን የሚመለከት ስነልቦናዊ ምክር ከፈለጋችሁ መድኃኒት ካውንስሊንግን እየደወላችሁ ማናገር ትችላላችሁ። yes of course ከሰኞ እስከ ቅዳሜ በሆነው ኦፊሳቸው ላይሰንስድ የሆኑ ቴራፒስቶችን ማግኘት ትችላላችሁ። ነሰሰርሊ የሆነ ስነልቦና እክል ስላለባችሁ ብቻ ላይሆን ይችላል፣ ግን በተለያየ የህይወት ዘርፋችሁ ጋር ራሳችሁን ማሻሻል ማብቃት የምትፈልጉ ሰዎችን ስቲል ክፍት ነው። በጣም በቅርቡ ደግሞ ለባለሙያዎች ስልጠና ደግሞ ለማዘጋጀት እያሰብን ነው፣ በጣም በቅርቡ። ስለዚህ ሳይኮሎጂ ስፔሻሊ ሶሻል ወርክ ባክግራውንድ ያላችሁ ሰዎች ስቴይ ቲዩንድ አይደለ? እሷንም ጠቀስ አድርገን እንላለን። በዋነኝነት አንድ ኮሜንት የደረሰን ምንድነው ዩቲዩባችን ላይ ወደ ጉዳዩ ቶሎ አድርጉ። ስለዚህ ወደ ገደለው እንግባ። በእርግጥ የዛሬ 2 ዓመት አካባቢ ትራዲሽናል ኢትዮጵያ ካውንስሊንግ ላይ ዶክተር ማስተዋል በጣም ስለምወዳ ስሟንም ሜንሽን ማድረግ ፈልጋለሁ። እዛ ላይ አሳይመንት እንድንሰራ ተጠይቀን በጣም ብዙ ነገሮች ተነስቶ ነበረ። ባህላዊ አሁን ይሄ ሞደርን ሳይኮሎጂ ሳይመጣ በፊት አሁን ካለው ሞደርን ሳይኮሎጂ ውስጥ ሊገቡ የሚችሉ በባህላዊ መንገድ ሜንታል ሄልዛችንን የምንጠብቅባቸው ነገሮች የሚል በጣም ብዙ በግሩፕ ስለነበረ 6 አይነት ቀርበዋሉ። ከዛ መሃል አንደኛው እኔ አቅርቤ የነበረው እንጀራ መግለጥ የሚለውን
አዳም ረታ ነው። እሱንም እናነሳለን። ግን እንደው ለመጠየቅ ያክል ቅድም ኢንተረስቲንግ ፖይንት ስላነሳ ነው ዌስተርኖቹ ሆን ብለው ነሰሰርሊ ሆን ብለውም ላይሆን ይችላል፣ ግን የአፍሪካን የሆነ መጥፎ አይነት ስም ለመስጠት ነው ባዕድ የሚለው ነገር የመጣው የሚለው እስቲ እሱ ላይ ትንሽ እናውራ። ምንድን ነው ብሊንክ አድርጎ ነበር አላይቱ ፓወር ነው ገሜ እንደዚህ የሚጨማለቀው ለምን እንደሆነ ታውቃለህ? ከት የመደረግ ነፃነት አለን ብሎ ስለሚያምን ነው። ኮስተር በላለ ምንም ኤዲት ልክ እንግዳ ሆነ ስትሄድ እዛ አርት ፕላስ ላይ እንደነበርከው ብትሆን ይሻላል። ብቻ ምንድነው በምዕራባውያኖቹና አፍሪካ ብቻ ማለት አይቻልም፣ ግን ሜዲትሬኒያን አካባቢ የሚኖሩ ማህበረሰቦች መሀል የዓለማታያይ ተመሳሳይነት አለ። ዌስተርኑ ደግሞ ሞስትሊ ከግሪካውያን አስተሳሰብ ጋር ኮርስ ግሪካውያን ብቻቸውን ነው ይህን ሀሳብ የዴቨሎፕ ያደረጉት የሚል ሀሳብ የለኝም። ቢኮዝ በፍልስፍናቸው ውስጥ የግብፃውያንን የፐርዥያንን ኢንፍሉዌንስ ማለት እንችላለን ከሶቅራጥስ በፊት ማለት ነው። ግን ምንድን ነው የዓለመታያያችን ወይም ወርልድ ቪው የምንለው መሀል ልዩነት አለ። ስለዚህ ምናልባት በተለያዩ ሃይማኖታዊ ጉዳዮች፣ ፖለቲካዊ ጉዳዮች፣ ማህበረሰባዊ ጉዳዮች ወደ አፍሪካ እና ወደ ነን ዌስተርን የምንለው ቦታዎች ሲሄዱ የነበረውን የዓለመታያይ ክላሽ ወይም ደግሞ አለመስማማት ተቀባዩን ማህበረሰብ የእነሱን ዓለመታያይ እንደ ባዕድ የራሳቸውን ደግሞ እንደ ትክክለኛ ዓለምን የምንመረዳት ያለብን እንዲህ ነው በሚል አስተሳሰብ ይወስዱትና የእኛን ወይም ደግሞ የአፍሪካውያንን እንደ ባዕድ አምልኮ ይላሉ። ባዕድ የዓለመታያይ እያሉ ይፈርጁናል። ስለዚህ ኢንቴንሽናል ሊሆን ይችላል፣ ነን ኢንቴንሽናልም ሊሆን ይችላል። ግን ባዕድ የምትለዋ ኔሰሰርሊ ከውጭ የመጡት ይሄ በክርስትና ስምም ሊሆን ይችላል፣ በተለያዩ ማህበረሰባዊ ጉዳዮችም ሊሆን ይችላል። ግን የሆነ የፔዳጎጂ መጽሐፍ እያነበብኩ ነበርና ምን ይላል? አፍሪካኖች የማይለወጡት በማህበረሰብ ደረጃ ስለሚያስቡ ነው። ሊትራሊ እንደዛ ነው። ሁላ ለፕሮፌሰሩ ሁላ ማርክ አድርጌ ያሳያቸዋል። ለምንድን እንደዚህ ምንድነው ለነሱ ሲያስተምሩን፣ ለምሳሌ ስልጠና ሲሰጡን መረዳት እንደምትችል ብቻ አይደለም ከሆነ ነገር ሊያወጡ ነው። ላይክ የሆነ አዘቅት ውስጥ ነው። አዎ ተበላሽታል፣ ከዛ ውስጥ ሊያወጡ ነውና አፍሪካውያን ግለሰባዊነትን እስካላቀነቀኑ ድረስ ማህበረሰብነትን ወይም ደግሞ እንደ ኮሚዩኒቲ እስከሚያስቡ ድረስ አዘቅት ውስጥ ናቸው። አዎ ለውጥ አያመጡም። ቢኮዝ ብዙ ነገር እያበላሻል ብሎ ያስባል። አሁን ግለሰባዊነት በራሱ የሆነ የዓለመታያይ ነው። የራሱ የሆነ ጥሩ ጎን አለው፣ መጥፎም ጎን አለው። ልክ ማህበረሰባዊነት እንደሚባለው ማለት ነው። የራሱ መጥፎ ጎን አለው፣ የራሱ ጥሩ ጎን አለው። ግን ወደ አምልኮተ ስርዓት ሲመጣ ግን ባዕድ ብሎ የመፈረጁ ጉዳይ የምዕራባውያኖቹ አባዜ። እንደው እዚህ ጋር ግን ከዚህ ጋር በተያያዘ ለምሳሌ ከኔ ኤክስፒሪየንስ ልነሳል። አሁን እኔ በተለይ ስነ ልቦናው ላይ በጣም እያነበብኩ ስመጣ ቅርብ ጊዜ ኖትስ ማድረግ የጀመርኩት ነው። ባለፈው ታስታውስ ከሆነ ሻይ ቡና ስንል ያንን ደርደረ ስናወራው የነበረው ቶፒክ ላይ አስክድ ዩ ላይ ስፔሲፊክ መጽሐፍ ካለ ብዬ ማለት ነው። ከዛ የመለስክልኝ መልስ አለ። ኢሚዲየትሊ እኔ ራሴን የጠየቅኩት ምንድን ነው በጣም አሁን በቃ እንዳልኩ ነው። እኔ የምደበርበትም ነገር ማንበብ ስለሆነ the more I read አቁም ያለው እንደ እኔ ማሰብ ገብቶሃል። ለምሳሌ አሁን የስነ ልቦና መጽሐፍ ባነበብኩ ቁጥር ልክ የሆነ ሰውን ሳገኝ የሆነ ሰውን ኮሙኒኬት ሳደርግ ከሆነ ካነበብኩት ቲዮሪ መነጽር የማየት እንጂ ጄኒዩን የሆነውን የኔን ሀሳብ ጀነሬት ያለ ማድረግ ገባ። ኤቭሪ ታይም ሳውራ ኮቶች ነው የሚመጡት። ታውቶቹ ራሱ የኔ መሆናቸውን ይተውና ባነበብኩት መጽሐፍ ውስጥ ባነበብኩት እንትን ውስጥ የመግባት ነገር አስተውያለሁ። እና ለምን ነበር ይሄን ያነሳሁት? ምንድነው መሰላችሁ አሁን
ሌላ ጊዜ በምንቀርጽበት ሴቲንግ ላይ በጣም ኢንፎርማል የሆነ አፕሮች ነው ያለው። ዛሬ ደግሞ አቀማመጣችን ይመስለኛል በጣም ፎርማል ሆነ እና እንደ ጠበቃ ሁላ ነው እያወራው ያለው ይመስለኝ። ስለዚህ እስክንላመደው የሆነ ችግር አለው የተወሰነ። መብራቱን በስቶብን ሊሆን ይችላል። በዚህ ደረጃ መብራት በስቶብኝ የኔ ጥያቄ አሁን ባልከው ላይ ማለት ነው። ለምሳሌ ዌስተርኖቹ እኛ የሆነ አዘቅት ውስጥ ናቸው ብሎ እንዲያስቡ የተገደዱት ከሁለቱ በአንዱ የቱ ነው? አንደኛ ኦብጀክቲቭሊ አዘቅት ውስጥ ነን ወይስ የኛ ይሄ ትራዲሽናል ካልቸራል የሆነው ነገር በተለያዩ ኢምፔሪካል ኤቪደንስስ መደገፍ ስላልቻለን ለምንድን ነው እንደዛ ሊሰማቸው ሲቻሉ? አምልኮት ስርዓቱን ነው ኤኒቲንግ አሁን አንተ ስፔሲፊክሊ ምናልባት አሁን ለምሳሌ በኢኮኖሚ አዘቅት ውስጥ ነን፣ ግን የራሳቸው ችግር እኮ ነው። ለምሳሌ ከኛ ኤክስትራክት ማድረግ የሚፈልጉት ነገር ስላለ ዚያፍ ኪፓስ እንደዚህ አይነት እንደደህየን መቆየት ምንም ይሄ ማለት መጽሐፍ የተጻፈበት ነው። የተለያዩ ጻፊዎች መጽሐፍቶቹን ሊንክ ውስጥ እናደርግላቸዋለን። ይሄን ለምሳሌ ዴድ ኤድ ወይም ደግሞ የተለያዩ የምዕራባውያንን እርዳታዎች ኢንቴንሽናሊ ካለንበት ሁኔታ እንድንወጣ ሳይሆን ኮንቲኒየስሊ እርዳታ ስቴጅ ላይ ላይክ ሰርቫይቫል ሞድ ላይ ነው የሚያስቀምጡት። ክሬት ማድረግ ሰርቫይቫል ሞድ ነው። በቃ ዛሬን በልተህ ለማደር ነው ዋና ሀሳብ። ስለዚህ እርዳታ እንደዚህ አይነት ቶኒ ብሌር ብቻ ሊንክ ላይ እናስቀምጣለን። የተወሰኑ መጽሐፍቶች አሉ በተለያዩ አፍሪካውያንና ምዕራባውያን ለምሳሌ አሜሪካኖች የተጻፉ ማለት ነው። ኦፍኮርስ ከኢኮኖሚ አንጻር ካየን ከዌስተርኖቹ አንጻር አዘቅት ውስጥ እንደው በአስተሳሰብ ኢንተሊጀንስ ለምሳሌ የቅርብ ጊዜ ጥናት አላየሁኝም፣ ግን WHO ለምሳሌ አይኪው ራንክ ሲያደርግ እኛ ሞደሬትሊ ማይልድ ኦር ሞደሬት ሪታርድድ 70 በታች ነበረ አይኪውያችን እንደ ሀገር። አሁን ይሄ አሁን ፕራክቲካሊ እነማንን ነው ግን ኢንተርቪው ያደረጉት? I have no idea። አሁን የራሱ አውደ ዓመት ሰሞን ወይም ደግሞ የገበያ ጥናት ምናምን ሲወጣ የከተማ ነዋሪዎች ተብሎ 2 ሰካራም ኢንተርቪው የሚያደርጉት አለ። አይ እንደዚህ አይነት ነገሮች ጋፕ ይኖራቸው። በእርግጥ አሁን በተለያየ ዳታ ተጠቅመው የከሌ አይኪው ከፍ ያለ ነው የከሌ ዝቅ ያለ ነው ሲሉ የሚወስዷቸው ፓራሜትሮች ይኖራሉ። እሱን ዲቴል ማየት ሊያስፈልግ ይችላል። ኦፍኮርስ ግን ደግሞ አንዳንዴ እኛ ለራሳችን ያለን ፕራይድ እና የምርም ደግሞ ነገሮችን የማገናዘብ እንትናችን አንዳንዴ ሚስማች ሲያደርግ ታየዋለህ። ቴስቶቹም እኮ የራሳቸው የሆኑ ኮንቴክስት አላቸው እኮ። እነዚህ ቴስቶች እኮ አውድ አልባ አይደሉም። ምናልባት የዌስተርኑን አይነት አስተሳሰብ ግምት ውስጥ ባስገባ መንገድ ተፈትነን ሊሆን ይችላል። በዛ ደረጃ ከሆነ ኦፍኮርስ መውደቅ አይቀርም። አይከን ሴ ላይክ ይሄኛውን እንዳልኩ ነው ሜቢ ፈርዘር ሪዲንግ ሊፈልግ ይችላል፣ ግን እሱም አንደር ኮንሲደሬሽን ይገባል፣ ከግምት ውስጥ ይገባል። ኮንቴክስት ባይተሰብ ምዕራባውያኖቹ እንደዚህ አይነት ነገሮች ላይ ሄጂሞኒ እንዳላቸው መርሳት ማለት ነው። የተለየ ቁጥጥር አላቸው። ከትምህርትም አንጻር ለምሳሌ ሳይንስ በልና ምንድን ነው እንደ ሳይንስ የሚቆጠረው የማይቆጠረው የሚለውን ዲተርማይን የሚያደርገው ማን ነው? because it's important ማን ነው? ይሄን ለምሳሌ ይሄን ከመጽሐፍ ውስጥ ማውጣት አለበት፣ ይሄ ደግሞ መጽሐፍ ውስጥ መግባት አለበት። ይሄን የሚያውቅ ሰው ነው እንደ አዋቂ መቆጠር ያለበት የሌለበትም የሚለው ስላይ አውትሳይድ ሁላችንም አይተን ኦብጀክቲቭ የሆነ ስታንዳርድ እኮ አይደለም። የሆነ ሜዥር አለ፣ እሱም ደግሞ በራሱ አውድ የሚገነባ አሁን የኛና የአምልኮት ስርዓት ባዕድ የሚሉበት ምክንያት የኛ የአፍሪካውያኖቹና ብዙ አሉ ኦሪየንታል ይሏቸው ከነሱ ዓለም የዓለማት ታያይ ይልቅ በጣም ፖፑሌትድ ነው። ማአት ኃይላቶች ወይም ደግሞ አካላቶች የሚሉበት የነሱ በጣም ላይክ ሚኒማል ነው። አምላክ አለ፣ ከዛ ከአምላክየው ታዛዥ የሚባሉት መላእክቶች ሊኖሩ ይችላሉ። ዘንድ ሰው ነው ያለው።
most of the time እና እነዚህ መናፍስት የምንላቸው ደግሞ ለሁለት ሊከፈሉ ይችላሉ ክፉና በጎ ወይም ደግሞ መልካም የሚባሉ ማለት በቃ በጣም ሲምፕል ነው አምላክ አለ የመንፈሱ ዓለም አለ ከዛ በኋላ ሰዎች አሉ እኛ ጋር ስንመጣ እንደዛ አይደለም ብዙ ሰው ነው ያለው ብዙ አካላቶች ናቸው ለምሳሌ አምላክ አለ ከዛ መናፍስቶች አሉ ከዛ ደግሞ የሞቱት አሉ የሞቱ ሰዎች አሉ ከዛ በህይወት ያሉት ደግሞ አሉ ነው እሱ ራሱ ስትራክቸር የሆነበት መንገድ የተለያየ ነው ለምሳሌ እንደው አይታችሁ ከሆነ ኮኮ ሚል ፊልም አይታችኋል የሜክሲካን ወይም ደግሞ የሳውዝ አሜሪካን ኮንቴክስት ግምት ውስጥ ያስገባ ነበር ላይክ የሞቱት ሰዎች is still part of the community ግን ስሩ ሜሞሪ ማለት ነው በመታወሳቸው ውስጥ ነው የሚኖሩት እንጂ all of a sudden vanish አያደርጉም ኮሚኒቲ እንዴት ስትራክቸር እንደሚሆን ጊዜን ወይም ቴምፖራሊቲ የምንለው እንዴት ስትራክቸር እንደምናደርግ ለምሳሌ አሁን ጆን ኢምቢቲ የሚባል አፍሪካዊ አጥኚ አለ ይላል ለምዕራባውያን ይላል of course ብዙ ሌሎችም ክሪቲሲዝሞች አሉበት ግን ለምዕራባውያን ትናንት ዛሬና ነገ ነው ያለው ሊኒየር ነው ቀጥተኛ ነው ጊዜ ከትናንት ነው ዛሬ ነው የምትሄደው ከዛሬ ደግሞ ነገ ነው የምትሄደው ነገ የማይታወቅ ነው ትናንት ያለፈ ነው ያለ ዛሬ ስለዚህ the power of now ምናምን የሚሉ ስብከቶች ይወጡ አፍሪካውያን ጋር እንደዚህ አይደለም ሙስተር አፍሪካውያን ብቻ አይደለም ግን ለጊዜው አፍሪካ ውስጥ ስላለ ከሀገር እስከመውጣ ነው አፍሪካ ውስጥ ስላለ እነሱ ነው ለኛ እንደዛ አይደለም ለኛ ያለው most of the time ጆን ኢምቢቲ አርጊው እንደሚያደርገው ዛሬ ነው ያለው ከዛ ትናንት ነው ከዛ ነገ ነው በሌላ መንገድ ምንድነው ሊኒየር አይደለም ሲክሊካል ነው ለዛ ነው ምናልባት ትልቅ ነበር ትልቅ እንሆናለን ሲባል ፓስቱ መምጣት አለበት የግድ like the only way to go to the future is through the past ልተርጉማል እንደው ልተርጉማል ወደ ነገ የምትሄደው በትናንት በኩል so ትናንት ብቻውን አይደለም እንደ የሆነ እንደ ፓስት ነገር እንደ በር እንዳለ የራሱ የሆነ ዓለም ነው ስለዚህ ትናንት ውስጥ ዘር አለ ትናንት ውስጥ ቤተሰብ አለ ትናንት ውስጥ የሞተ ማህበረሰብ አለ ያ ትናንት ብቻውን አይደለም ያ ቴምፖራሪቲ ብቻውን አይደለም ኤግዚስት የሚያደርገው ስለዚህ ሰው ሲቆጠር እኔ የእንትና ልጅ ነኝ ሲል because specifically የራስን ነገር ለመገንባት የራስን ትናንት ውስጥ ነው ማለት ነው ለዌስተርኑ little bit different so ለነሱ ማህበረሰብ አሁን ያሉትን ነው የሚወክለው በዋና በቃ ኮሚኒቲ አሁን ያለው ማህበረሰብ አሁን ያሉት ሰዎች ናቸው ያው የሞቱት በመሞታቸው ምክንያት ከኮሚኒቲ ተቆራርጠዋል ስለዚህ ከትናንት ጋር ነው የሚቀሩት ለኛ ማህበረሰብ እንደዛ ነው ሲሞት ሰውየው አሁን በቦዲሊ ኤግዚስተንስ የለም በአካል የለም ነው እንጂ የምንለው ሰውየው እኮ የት ነው ያለው የሞቱት ዓለም ውስጥ ነው ያለው ግን ከዚህኛው ፓርት ጋር ከነዋሪዎቹ ጋር ኮኔክትድ ነው ስሩ ሜሞሪ ተስካር ምናምን የምትለው እንደዛ አሁን ከሃይማኖት አንፃር እያየሁት አይደለም እኔ ተስካር የምንላቸው ባንድም በሌላም እናስታውሳቸው ኢንጌጅ ያደርጋል አዎ ግን ሜሞሪ እንደዚህ አቅለለ ማስታወስ ብቻ አይደለም ሜሞሪ ሜሞሪ ኢዝ ራሱን የቻለ ለምሳሌ የትዝታ ወይም ኖስታልጂያ የሚባል ነገር አለ አይደል በደንብ የተጠና ስለ ኖስታልጂያ ወይም ደግሞ እንደ ሚውዚክ ዣንራ ማለት ነው ዘውግ ለምን ሜሞሪ ማስታወስ ብቻ አይደለም it's a lived experience ስለዚህ ኢቨን አሁን ትራዋን ስታስብ ለኛ የምታስብበት መንገድና ለምዕራባውያን የምታስብበት መንገድ ትናንትን ማሰብ ራሱ በራሱ የሆነ የራሱ የሆነ ኦንቶሎጂካል ዲፈረንስ ስለዚህ እሱን ግምት ውስጥ ማስገባት መቻል አለ እንደዚህ አይነት ነገሮችን እነሱ ባዕድ ብሎ ይጠራሉ ስለዚህ ምንድነው እያልኩ ያለሁት ለምሳሌ ጊዜን የምናይበት መንገድ የተለያየ ስለሆነ ለምሳሌ ትናንት ዛሬ ነገ አይደለም ስትራክቸር የምናደርገው ዛሬ ትናንት ነገ ነው ለኛ ሁሉ ጊዜ ወደፊት የምትሄደው በትናንት ውስጥ ነው ለዛ ነው ስለ ትናንታችን በጣም ኦብሰስድ ነው ይሄን ከፖለቲካ ጋር ማገናኘት ግን ይቀር
ልጅ ላሳደግ ብሔራዊ ምክክር ላይ አይ እንዲህ ስትል እንደው ምን ትዝ አለኝ እንደው አንዳንድ ሰዎች ከሞቱ በኋላ ራሱ ይኖራሉ የሚለው በቅርብ ማውቃት አንድ ልጅ አለች አባቱ አልፏል እና በጣም ኮንዘርቫቲቭ ነው ምናምን እና ስቲል ግን በጊዜ ትገባለች እና የሆነ በሆነ ኢቨንት ትንሽ ማምሸት ኖረባት እና በጣም አንጀስ ሆነች በቃ ተጨናነቀች እና ምን ነው ምናምን ስላት ሁለት ነገር ነው ያለች ግን ያስቀደመችው ነገር ያስገርመኛል አንደኛው ምንድነው አባቴ አይወድም ነበር የሚል ነው ሳመሽ ከዛም ሁለተኛው ምንድነው እናቴ አባትሽ ቢኖር ኖሮ አትንዘላዘይ የምትል ነበር የሚል ነው ሁለተኛው አሁን it makes sound ንቀሽኝ ነው የሚል አሁን ላይ የተንጠለጠለ ይመስላል ሁለተኛው ግን ያስቀደመችው if my father was alive ነው አይ እንደውም ያኛው ንቀሽኝ ነው አይደለም እናትየው ራሱ አባትየውን ፕሮቮክ ያደረገችበት ፕሮቮክ ሳይሆን አምጥታ ያስገባችበት ስቲል ሞራል ኦቶሪቲ ነው አየ ሞራል ፊገር ነው መኖሩ ምናልባት ይሄ ነው ኦልደር ጀነሬሽን ነው የሚለው ያንገር ጀነሬሽኑ ጋር እንደዚህ አይነት ሰውየው እያለ ራሱ እንዳልኖረ ሊቆጠር ይችላል ወቀሳ ደግሞ አይደለም it's just changing ማህበረሰቡ እየተለወጠ ስለሆነ ግን ትክክል ነው አባት ኖረም አልኖረ ፍሮይዲያን የምናገኘው ነገር ነው ብቻ ፍሮይድን እንደው ግን ለኛ እንደዚህ አይነት ስትራክቸር አለ ሰዎቹ አሉ ሰዎች አሉ አዎ ቢያልፉም የኮሚኒቲው አባል መሆን እኮ አላውቁም አሉ እኮ it's just different state ላይ ነው ስለዚህ አሁን ለኛ ስል ለአፍሪካውያን እና most of ሜዲትሬኒያን አካባቢ የሚኖሩት ወይ ሳውዝ አፍሪካ ሳውዝ አሜሪካ ውስጥ እንደዚህ እንግዲህ ክላስ ስላልሆነ ነው ኦቨር ጀነራላይዝ እንዳደረግ አቃል ወደ ሌክቸር እንዳልከው ከሞላ ጎደል ግን ይመሳሰላል በሚል እንደው አሁን አንተ ስታወራ አንደርስታንድ ያደረኩት ምንድነው ወይ የታዘብኩት የዓለምን የምንረዳበት መንገድ ነው እንጂ አንዱ ባይተሰልፍ ስህተት ነው ማለት አይደለም የሚል አለው ለምን ደምጨኩለው ወደ ኖርማቲቪቲ ለምን ደምጨኩለው አይ ኖርማቲቪቲ ወደዛ እየወሰድኩት ሳይሆን ክሊር እያደረግ ነው እንድንሄድ እኮ ለምሳሌ አሁን እነሱ ባዕድ ነው ሲሉ of course አንደርስታንድ የምናደርገው ስህተት ናችሁ ያሉ yes normative statement ነው ስለዚህ ግን ዓለምን የምንረዳበት መንገድ በማህበረሰብ በአኗኗር ሁኔታችን በአስተዳደጋችን የተለያየ ምልከታ ይፈጥርብናል እንጂ አንዱን ስህተት ነው ያለ መጠቆም የሚለው ነገር ለጊዜው እንተው ቆይ አሁን ስህተት ነው ስህተት አይደለም የሚለው ትንሽ አስፈሪ ነው መጀመሪያ በደንብ አናላይዝ ማድረግ አለበት ባይነኝ መጀመሪያ በደንብ ዲስክራይብ አድርጎና then ወደ ኖርማቲቭ ስቴት ትመጣለህ ሮንግ ነው ራይት ነው ማለት ነው ግን ፕራይመሪሊ ሮንግ እና ራይት ብለህ ከጀመርክ እኮ አለቀ እኮ ምንም ማታወራ እንግዲህ እስካሁን ባለው የዩቲዩብ ቆይታችን ብዙዎቻችሁ በጣም ደስተኛ እንደሆናችሁ በኮሜንት ነግራችሁናል በውስጥም ነግራችሁናል ስለዚህ የምርም ከወደዳችሁ ደግሞ ላይክ ሼር ኮሜንት በማድረግ ደግሞ ቻናሉ ሰፖርት እንድታደርጉ ይሁን በቀጥታ ሁላችንም ጋር ደግሞ ትራዲሽናል ኢትዮጵያን ካውንስሊንግ ከተነሳ ያው ይሄ ባህላዊ የመመካከር ሰርቪስ ነው የምንለው አሁን ስነልቦናው ሳይንስ አምጥቶት ካውንስሊንግ ሳይኮሎጂ የምንለው እስቲ በባህላችን ውስጥ የነበሩ ብለን እናንሳ ከዛ ጋር ተያይዞ እኔ አይ ነው የኦሮሞ ካልቸር በጣም ሪች እንደሆነ በዚህ አስዩም አደርጋለሁ የገዳ ስርዓቱ እንደዛ አይነት ነገር በጣም ሁላችንም ቤት ግን ከነበረው እናት አባቶቻችን ያደርጉት ከነበረው ከቡና ሴርሞኒ እስቲ እንጣውን በጣም የትራዲሽናል ኢትዮጵያን ካውንስሊንግ ላይ የሚነሳ ነው ብዙ ጊዜ አሁን እንደውም ያንገር ጄነሬሽኑ የሚያሾፍበት ቡና ስፔሲፊክሊ ከሐሜት ጋር የመያያዝ ነገር አለ ላስት ታይምም ስለ ሐሜት በጣም አንስተናል የምታስታውሱ ከሆነ ባለፈው ኤፒሶዳችን ሰው ለምንድን ነው የሚያማው ሐሜት ምንድን ነው የሚለውን በጣም አንስተናል
የሰው ልጅ ደግሞ በተለይ እኛ ሰዎች ሲንስ ዊ አር በጣም ሶሻል የሆንን ፍጥሮች ስለሆነን ኮንቲኒስ የሆነ ሰልፍ ኢቫሉዌሽን ሰዎችን ደግሞ ኢቫሉዌት በማድረግ ላይ እናተኩራለን። ማን ልክ ነው፣ ማን ወጣ ብሏል፣ ማን ሀልዚ ነው፣ ማን እንትን ነው። ምክንያቱም የአንተ እነዛን ሁሉ ነገሮች ላይ ጥሩ መሆን ቲሙን አፌክት ስለሚያደርገው ማለት ነው። ቡና አስበው ታውቃለህ? እኔ አሁን ቡና ለምሳሌ ሁሌ ስቱዲዮ ከመግባታችን በፊት እጠጣለሁ፣ ምክንያቱም እንዲያስወራኝ ነው። ሌላ አይደለም። በባዶ ነው የምጠጣው። ባይዘው ቡና ባህሪዋ ራሱ ስቲሙላንት ናት እና በጣም ታስወራለች። ምን ይመስላል ይሄ ሲነው ከማህበረሰብ አስተሳሰብ ጋር ሰዎች ማውራት ሲፈልጉ ቡና ያፈላሉ አይደል? ሶሻላይዝ የሚያደርጉበት መንገድ። እንደ ኢቭን ደግሞ ባለፈው ማንሰናት ከተቀየሙ ቡና አይጠሩ እስኪፈታ ድረስ። እኔ በጣም ኤክስቴንድድ ፋሚሊ ውስጥ ነው ያደግኩት። ስብስብ ብለን ማለት እንደተጣሉ የምታውቀው ቡና ካልተጠሩ ነው። እስቲ እንደዚህ ስለዚህ ነገር እስቲ እናውራ። ከዛ መልሰን ደግሞ ወደ ሳይኮሎጂ እንመጣለን። እንደዛ አይነት አሁን ቻይልድሁድ ሚሞሪዎች አሉ ተያይዞ ከዚህ ጋር እስቲ ለምሳሌ በቀን አሁን እኔ ያደግኩበት አካባቢ ቡና በሽ ስለዚህ በቀን 5 ሊፈላ ይችላል። እየዞርክ ነው። አሁን ጠዋት ላይ አንተ ቤት ይጠጣል። ከዛ 4 ሰዓት 5 ሰዓት አካባቢ ደግሞ ጎረቤት ትሄዳለህ እና ቀኑ እንደዛ ነው የሚያልቀው። ቢያንስ አትሊስት 3 ጊዜ ይፈላል ቡና። የቅጠሉስ ቡና አለ ወይስ ቅጠል እናንተ ለፍየል ሪች ስለሆነ አይደለም? ቅጠሉም ይጠጣል። ግን የኛ አካባቢ ቡና ቅጠሉን የሚጠጣውና ፍሬውን የሚጠጣው የኢኮኖሚክ ክላስ ልዩነት አለው። አበንደንት ስለሆነ ቡና ቅጠሉን የሚጠጣው ሌስ ፎርቹኔት የሆነ ነው። ደግሞ ከቡናው ላይ የምትነሳውንም ቅርፊት የሚጠጣው አለ። እሱ ደግሞ ከቅጠሉም ከፍ ያለ ነው የሚሆነው ማለት ነው። ለምንድን ነው አሁን እሺ እዚህ ጋር በጣም ናይስ ቬሪ ቆንጆ እንትን ያመጣው እንትን ቡና ጋር ተያይዞ ስላለው ሀሜት እኔ አሁን እንደ አንድ የስነ ልቦና ባለሙያ የማይበት መነጽር አለ። ከዛ ግን እዛችሁ ውስጥ ከመግባት በፊት የባለፈው ሪካፕ እናደርጋት። ሰዎች ለምንድን ነው የሚያሙት? መጀመሪያ ትንሽ አጠራ ሲምፕል ነው። ለምንድን ነው የምናማው? ባውንደሪ ማርክ ለማድረግ ነው። ያለንበት ቡድን ውስጥ ግሩፕ ውስጥ ማን ለቡድኑ እየሰራ እንደሆነ እንዳልሆነ፣ ማንም መጠቀቅ እንዳለብን እንደሌለብን፣ ማንም መተማመን እንዳለብን እንደሌለብን፣ ማን ትክክለኛ የማህበረሰቡን ጉዳይ እንደራሱ ጉዳይ እንደሚይዝና ሌላኛው ደግሞ ማን ነው ስለ ቡድኑ ምንም ጉዳይ የሌለው ሊሸጠን ይችላል የሚለውን ለመለየት ለመጠንቀቅ ያለ ነው። ኢትስ ላይክ ኢንፎርሜሽን የምታስተላልፍበት መረጃ የምታስተላልፍበት መንገድ ደግሞ በጣም በሚያስገርም ሁኔታ ሀሜት ሲንክ ሲያደርግ ቱ ስትሮንግ አይደል? yes because ባለፈው እንዳልነው ነው ሀሜት ብቻውን የሚሰራ ነገር አይደለም። ሀሜት ክብር ውርደት ከምንለው ገንዘብ ስር እንደ ካረንሲ ናት። ክብርና ውርደት በማህበረሰብ ደረጃ ስታየው ከክብርና ውርደት ጋር ትገናኛለች። በሌላ ደግሞ ሀሜት በዋነኝነት የሚመጣበት ዳይሬክት ኮንፍሮንቴሽን ስለሌለ ነው። ለምን ዳይሬክት ኮንፍሮንቴሽን ወይም ደግሞ በቀጥታ ሰውየውን አለማናገር ክብርና ውርደት ጋር የሚገናኝ ነገር። ሰው ፊት ሰውየውን መውቀስ ማዋረድ ሊሆን ይችላል። ስቲል ስህተቱ ለሱ ሊሆን ይችላል። ስለዚህ ዳይሬክት ኮንፍሮንቴሽን ይቀራል። ስለዚህ ሀሜት የሚመጣው እንደዚህ አይነት ነገር ከጀርባ ማለት ነው። አንደኛ ዳይሬክት ኮንፍሮንቴሽን አቮይድ ለማድረግ ነው። ለምን የተናጋሪውንም የሚጠየቀውንም ሰውዬ ክብርና ውርደት ላይ ችግር ስለሚያመጣ ማለት ነው። ያ ኢንተርን ደግሞ የቡድኑን የማህበሩን ክብርና ውርደት ነው። ስለዚህ ሰውየው ለምን በቀጥታ ለኔ ያልነገርከኝም ሲል ለማለት ያክል ነው ማለት እንችላለን እንጂ በቀጥታ ብትነግረው እንደውም ሞር ኦፌንድድ ይሆናል ማለት እንችላለን። ዙሪያ ጥምጥም የምንለው እኮ ይሄ ነው። ለምሳሌ አሁን ቲፒካል አሁን ፈረንጆች እኔ አውቃለሁ ኢትዮጵያንስ they beat around the bush በቀጥታ አትናገር እንትን ለማድረግ እኮ ነው የሄድከው እኮ ብድር ለመጠየቅ ነው። ግን ቀጥታ ብድር አትጠይቅም። ለምን? የሆነ የፓወር ዳይናሚክስ አለች ተበዳሪውና የሚያበድረው መሀል ማለት ነው። ስለዚህ መጀመሪያ ላይ ስትሄድ ከብቶቹ እንዴት ናቸው፣ ልጆችስ፣ ባለፈው ያገባችሁ ወለደች ወይ ምናምን ትልና ሌላ ታሪክ አንተና እሱ ሼር የምታደርገውን ወሬ ታወራለህ ምናምን። ከዛ በኋላ ነው ቀስ ብለህ
እንደው እንግዲህ ይሄን ያልካ 2 ሰዓት ካወራ በኋላ እኮ እንደው ትንሽ ቸግሮኛል ምናምን የምትለው ማለት ነው። ቢኮዝ ያ ኢምፖርታንት ነው። ዳይሬክት ኮንፍሮንቴሽኑ ባለጌ ኦፖርቹኒስቲክ ምናምን ስለሚያስብል ማለት ነው። ሶ ዩ ሃቭ ቱ ቢት አራውንድ ዘ ቡሽ ነው። ዌስተርኑ ጋር እንደዚህ አይነት ነገር የለም። እንዲያውም ኢትስ ሞር ኦፌንድ ሊያደርግ ይችላል ዳይሬክትሊ ኮንፍሮንት ካላደረገ። ስለዚህ ነሰሰርሊ አራውንድ ዘ ቡሽ መዞሩ አሁን ካልቸራል ነው። እሱም ቅድም ስለ ፓወር ዳይናሚክስ ስላነሳ ነው። ለምሳሌ አሁን ቴክኒክሊ ይህን ገንዘብ አንዳንድ ሰው አይተህ ከሆነ ገንዘብ ከመበደሩ በፊት ሊመልስ የሚችልበት ቀን ላይ በጣም ያወራታል። ለምሳሌ 2 ሳምንት የሆነ ስራ አለ ብሎ የሆነ ስራ እኮ ከእንትና ጋር እየሰራው ብሩን ይዞብኝ ባንክ ፋይዳ ጋር ሳይያያዝ የሰሞኑ አፋሽን ይልህና ቴክኒክሊ በፋይናንስ ከአንተ አንሺ አይደለም የሚለውን ነገር ሊያሳይ ይችላል። እንደው ሁኔታው ይዞኝ ነው እንጂ ስቲል እኩል ነገር ነው። you have to somehow beating around the bush የምንለው ዙሪያ ጥምጥም የምንሄድበት ክብርን ኦልሶ ዲግኒቲን ኦልሶ እንድጠብቅ all of a sudden በቃ እንደው ቸግሮኛል ባክር ነው እንደዛ አለ። ያ ማለት የራስን ክብር በማህበረሰብ ክብር የምንለው ያው ቴክኒካሊ አውርተን ነበር። ክብር በሌሎች ዘንድ ያለ ቫልዩ እቺ ማለት ነው። እሷን በተቻለ መጠን ኢቨን ኢፍ አንፎርቹኔት ሲቹዌሽን ውስጥ ብትሆንም በተቻለ መጠን ግን ያችን ዲግኒቲ ኪፕ ማድረግ መበደር በራሱ የሆነ ችግር ሊያመጣ ይችላል፣ ግን በጣም እንዳይወርድብህ ሚዛኑ ማለት ነው። ምን ማድረግ አለብን? በቃ ይሄ ፕሮቶኮል አለ ፐርፎርማቲቭ። ይሄ አሁን ስለ ክብር ስናወራ በዋነኝነት ስትራቲፋይድ የሆነ ማህበረሰብ፣ ስትራቲፋይድ ማለት ደረጃ ያለው ማለት ነው። ለምሳሌ ጉቦ ምሳሌ ልውሰድ። አሁን ጉቦ በልታለ ዳባ ድሉን አግኝቼ በበላው ስትራቲፋይድ የሆነ ማህበረሰብ ወይም ደግሞ ደረጃ ያለው ማህበረሰብ ውስጥ ጉቦ የሚታሰብበት መንገድና ኢጋሊቴሪያን ወይም ደግሞ እኩል ናቸው በሚባለው ውስጥ ሁለቱም ቦታ ጉቦ የሚባል ነገር ጥቅም ላይ ቢውልም ግን የተለያየ ዩዝ አላቸው። ለምሳሌ ስትራቲፋይድ ማለት ደረጃ ያለው ማለት በተለያየ መንገድ ነው ደረጃ ያለው። ለምሳሌ በስራ ደረጃ ሊኖር ይችላል ማህበረሰብ ውስጥ ኦፍ ኮርስ ዶክተርና ታክሲ ሾፌሩን እኩል አለ። ኖ ኦፌንስ ታክሲ ሾፌሮቹ ደግሞ እንትና አላሳፍርም እንዳይ ምንድነው ማህበረሰብ የሆኑ ኦኩፔሽኖችን የሆኑ ስራዎችን የሚያይበትና ለዛ የሚሰጠው ቫልዩ የተለያየ። ስለዚህ ዶክተር አለ ኢንቪቴሽን የሚልክልኝ ሰው ካለ ለመሄድ ዝግጁ ነኝ። ገና 6ኛ ኤፒሶድ እየቀዳን ከሀገር መውጣት እያሰብን ነው። ኤኒዌይስ አሁን እንደዚህ ቲክቶክ ያው ቪዲዮዎች ሾርቶች ምናምን ያቀራርቡናል እና አንዳንዴ ኤምአይቲ ምናምን ሊሆን ይችላል እንደዚህ ዩኒቨርሲቲዎች ላይ ተማሪዎቹ የሚማሩበትን መንገድ አይቼ ሾክ ያደርገኛል። በቃ ለምሳሌ አሁን ኢማጂን የአዲስ አበባ ዩኒቨርሲቲ አይነት አዳራሽ ውስጥ እንዲህ የሚያዘቀዝቁት ላይ ከኋላ ያለው እግሩን ይሰቅላል አንስተው እና መምህሩ ምንም ኦፌንድድ አይሆንም። ከዛ ሄድሴት አድርገው ኮምፒውተር ከፍተው እና መምህሩ ኮንሲስተንትሊ ማስተማር መቻሉ አሁን ይሄን ነው። አይ ቲንክ ወርልድ ቪው ያልነው ይሄን ነው። ሌላ ምሳሌ ይሄን ሊትራሊ አስተማሪ ነገረኝ። ከዚህ አሜሪካ የትምህርት እድል አግኝቶ ሄደና ለመጀመሪያ ጊዜ ነው ከነጮቹ ጋር መኖር የጀመረው እና ምሳ ሰዓት ላይ ነጭ ጓደኛ ነው እና ምሳ ሰዓት ላይ ሁሉም የራሱን ፓክ አድርጎ ነው የሚመጣው። ከዛ ነጩ እየበላ አይደለም ቁጭ ብሏል። ከዛ የኛው ደግሞ ምሳ እቃውን አወጣ ማለት ነው። ከዛ ሌትስ ኢት አለው እንብላ አለው። አበደ ያኛው። እንዴት ብትንቀኝ ነው እኔ የምበላው ነገር የለኝም እንዴ ምናምን ብሎ በጣም ኦፌንድድ ሆነ። ከዛ ሰውየው ተረጋግቶ ይቅርታ መጠየቅ ነው የነበረበት። ለምን መሰለህ የኛ አይነት ማህበረሰብ ውስጥ ደግሞ ብትመጣ መጅረጥ አድርገህ ምሳ እቃውን አውጥተህ ዝም ብለህ ብትበላ ባለጌ
መበላው ያጣው መስሎታል። አዎ መበላው ምለምነው መስሎታል እንዴ ምናምን። ዲፍረንስ ኢኮኖሚክ ሲቹዌሽናችንን ግምት ውስጥ ማስገባት አለ። ማህበረሰባዊ ጉዳይ ኢኮኖሚ ማለት ብዙዎቹ ድሃ ማህበረሰብ ነው። ምግብ ሼር ለማድረግ ታቡ ነውር ይሆናል። yes of course ብቻህንም አትበላም። ላይክ ማን ነው ያለው there is a comedian አሜሪካ ውስጥ ሰው ወፍሮ ሲገኝ ኪሎ ቀንስ ምናምን ይባላል። አፍሪካ ውስጥ ግን ወፍረ ብትገኝ ምግቡን ከየት አመጣ ነው የምትባለው። ያስኬዳል። በጣም በላው። ፖይንቱ ምንድነው? ስካርሲቲ ያለበት ላይ ሼር ማድረግ ቫልዩ ይሆንና ሼር አለማድረግ ደግሞ ታቡ ይሆናል። ስለዚህ ያ ዴቨሎፕ ይደረጋል። በኋላ ላይ ግን ያ ታቡ እንብላ ከሆነ ሲቹዌሽን አንፃር እንብላ፣ ሲቹዌሽኑ ያን የፈጠረው ሲቹዌሽን ሲለወጥ እንብላ ባህላዊ ይሆንና አሁን ደግሞ ሞር ስለሌላ ሰው ማሰብንና አለማሰብን የሚያሳይ ነው። ኔሰሰርሊ እንዲበላ ሳይሆን እንብላ ማለት ማክበርህ፣ ለሰውየው ቫልዩ ዲግኒቲ መስጠት። ምግቡ የኔ ነው ግን አንተን እንደሌለክ አላየም። አንተን ኢንቫይት በማድረግ አንተ እንዳለ ሪኮግናይዝ አደርጋለሁ። በጣም የሚገርመው ግን አሁን ላይ ይህንን እንብላ የሚለውን ቃል አይ ነው በጣም ብዙ ቦታ እየሄድን ነው። የራሱ ጉዳይ እንብላ የሚለውን ቃል አንዳንድ ሰዎች ሊትራል ይተረጉሙትና ማሽሟጠጫ ያደርጉታል ሚዲያ ላይ። ማለት በቃኝ እንደሚል እያወቅኩ ይላል። ኦር ቢመጣ ደስ ባይለኝም አሁን ለምሳሌ እኔ እርቦኝ አንድ ብቻ ይዤ እንብላ ለምን እላለሁ? ኢፍ ዩ መተህ እኮ ብትበላ ለራሴ እርቦኛል ነው እንትን ነው እንደ ግብዝነት ገባኝ። ምን ትርጉም ሰጥቶት ከጀርባው እንብላን ያመጣው ማህበራዊ አውድ ስለተቀየረ ነው። አሁን ሁሉም ሰው አፎርድ ማድረግ ይችላል። ስለዚህ ለምን እንብላ? ትልልቅ ሬስቶራንት አሁን ለምሳሌ ስካይላይት ሄደህ የምትበላ ከሆነ ሁሉም ስካይላይት መብላት ከቻለ ማለት ነው አለው ማለት ነው። ለምን እንብላ ትለዋለህ ነው ፖይንቱ። ኦፍ ኮርስ ትክክል ነው። ግን እንብላን የፈጠረው ስካይላይት መብላት የማይቻልበት ሁኔታ ላይ የነበርን ጊዜ ነው። ያ የፈለገ ድህነት ውስጥ እኮ ብንሆን ግን እንብላ በተባልክ ሞመንት ታጥበህ ሄድክ እኮ እሱም አይደለም ትክክል ነው። ግን ኦብሊጌሽኑ ጀነሮሲቲን እኛ ካልቸር ውስጥ እቺን እንበል ስለምን ነበር እያወራን ነበረው? እንመጣለን፣ ወደ ሀሜቱ እንመጣለን። ፖይንቱ ምንድን ነው? እኛ ካልቸር ውስጥ ጀነሮሲቲ ሁለት አይነት ነው። ኦኬ መልካምነት ሁለት አይነት you have to understand that። አንደኛው ኦብጀክቲቭሊ ጀነረስ ስትሆን ነው። ለምሳሌ ሰውየውን ከችግር ስታወጣው ስትረዳው ምናምን። ሁለተኛው ደግሞ ማድረግ የማትችልበት ሲቹዌሽን ውስጥ ስትሆን ጀነሮሲቲን ፐርፎርም እንድታደርግ ይጠበቃል። ምን ለምሳሌ በመንገድ ላይ ብር ጣልኩ ወይም ደግሞ ሞባይል ተሰረቀብኝ ብሎ የምሩን ማለት ነው እንትኑን ሸዋሸዋ ማለት ነው የምሩን የሚያለቅስ ሰው ስታገኝ ሁለት አይነት ሰዎች ሊያጋጥሙት ይችላል። አንደኛ ሞባይሉን መግዛት የሚችል ሰው ሰጥቶ ወዲያው መስጠት የሚችል ወይ ብር አውጥቶ ሙሉም ባይሰጥም እንኳን 400 ብር 500 ብር አውጥቶ አዋጥቶ ሞባይል መግዛት የሚችል። ሌላኛው ደግሞ እንደው እያለቀስ አይደለም እንጂ የባሰ ሁኔታ ውስጥ ያለ ማለት ነው። ሁለቱም እንደዚህ አይነት ሁኔታ ውስጥ ሲገናኙ እርስ ስፔሲፊክ የሆነ ኦብሊጌሽን አለባቸው። አንደኛው ማድረግ የሚችለው ሰውዬ ጀነረስ እንዲሆን ኤክስፔክት ይደረጋል። እንዲያደርግ 500 ብሩን አውጣ ከዛ ክብር ይወርዳል፣ ሲምቦሊክ ቫልዩ ይወርዳል። ሁለተኛው ሰውዬ ግን እንደማያደርግ ያውቃል። ስለዚህ ጀነሮሲቲውን ፐርፎርም ያደርጋል። ምን ያደርጋል? ወይ ይላል ከንፈር ይመጣል። ዝም ብሎ ከንፈር መጣ ኖ ጀነሮሲቲ ፐርፎርማቲቭ ነው። በሌላ መንገድ ምንድን ነው መልካም ቀጥታ ኦብጀክቲቭሊ ፓርቲሲፔት ማድረግ ባትችልም ፐርፎርማቲቭሊ ግን እዛ እንደሆንክ ታሳያለህ ማለት ነው። እኔን አፈር ይብላኝ እኔ ድፍት ልብል ምናምን ስትል ኦፍኮርስ እና ትደፋ እሺ እሷን እናውጣና አንተ ትደፋ ነው አይደለም። ግን ያ ምንድነው ይሄ ያንተ እድል ለእኔ ይሁንልኝ ሲል that's the kind of generosity that he can only perform።
ያ ምን ያደርጋል? ማህበረሰባዊ በጣም የሚገርም ነው። ግን አሁን እንደው እንደዚህ አይነት ነገር ስናወራ የመጀመሪያ ጊዜ ፖድካስት ስለ ቢልድ ስለማድረግ ስናስብ በጣም የወደድኩ ፓርቲ ነው። አሁን አንዳንድ ነገሮች ለምን እንደሚደረጉ ካለማወቅ የተነሳ ዝም ብሎ አይነት ኔጌቲቭ ነገር የሚለጠፍባቸው፣ ለምሳሌ ከንፈር መጥቶ ማለፍ ተብሎ ነውር እንደሆነ አሁን ቅድም ያለው ነገር አለ። ማህበረሰቡ ይጠብቅብኛል፣ መግዛት ባልችልም ማዘኔን ግን ማሳየት አለበት። ግን ደግሞ ፒፕል ቶክ ኢት ላይክ መጦ ማለፉ እስካላደረገ ድረስ ኢት ላይክ ምንም አልጨመረምና የሚል እንደዚህ አይነት ከጀርባ ያለውን ግን የማህበረሰብ ግፊቱን ማየት በጣም ኢምፖርታንት። እነዚህ ፕራክቲሶች ሁል ጊዜ ለማኒፑሌተሮች ክፍት ናቸው። ይሉኝታም እኮ እንደዛ ነው። አሁን የኛ ማህበረሰብ ይሉኝታን በጣም ቢያገንም አት ሴም ታይም ግን በተለያዩ አባባሎች ውስጥ ይሉኝታ የራሱ ሪስክ እንዳለው እኮ ያሳያል። ለምሳሌ ከመናገር ደጃዝማችነት ይቀራል ሲል ይሉኝታ ይዞክ አይደል? ፖይንቱ ሆል ፖይንት ኢዝ ይሉኝታ የራሱ ሪስክ። ስለዚህ ማህበረሰቡ ፕራክቲሶቹ ቢኖሩም ግን ማኒፑሌትድ መሆን የሚችሉ ፕራክቲሶች ናቸው። you don't have to take them to the extreme። ስለዚህ በአንድ በኩል ከንፈር መምጠጥ መግዛት የቻለውም ሰው መጦ ብቻ ሊያልፍ ይችላል ማለት ነው። ማኒፑሌትድ ልትሆን ትችላለች። ስለዚህ ለዛ ጋርድ ሬል ማስቀመጥ መቻል ደግሞ አለበት። የእንደዛ አይነት ነገሮችን በመውቀስ ምናምን ኦፍኮርስ እነዚህ ፕራክቲሶች ቱ ዘ ኤክስትሪም ሊወሰዱ ይችላሉ። እንደው ግን ከጀርባቸው ያሉት ሀሳቦች ምንድን ናቸው ሲባል ግን ማህበረሰባዊ መተሳሰርን ለመፍጠር የሚገርም ነው። ኤኒዌይስ ስለዚህ ስለ ይሉኝታ እያወራን እንደው ሰብስክራይብ ለማድረግ ላይክ ለማድረግ ኮሜንታችሁን ለማስቀመጥ ይሉኝታ እንዳይዘ አንታዘባችሁ። ስለዚህ ሰብስክራይብ እያደረጋችሁ እየቀዳን ያለነው መድኃኒት ካውንስሊንግ ውስጥ ነው። የተለያዩ ስለ ልቦና የአእምሮ ጉዳዮችን የአእምሮ ጤና የሚመለከቱ ጉዳዮችን እርዳታ ካስፈለጋችሁ 6636 እየደወላችሁ መድኃኒት ካውንስሊንግ ላይ ያሉትን ባለሙያዎች ማነጋገር ትችላላችሁ። ሼር፣ ኮፒ፣ ላይክ፣ ኮሜንት ማድረግ እንዳትረሱ። እኔ በልጅነት የማስታውሰውን ነገር ልንገርህ፣ ከቡና ጋር ተያይዞ ማለት ነው። ሰላም አሁን ለምሳሌ አንዳንድ ጉዳዮች ከልጅ ይደበቃሉ። ወይ ልትጫወት ሄደ አክስትና አክስት ሲጣሉ አልገጠመም፣ አላየህም። እኔ በጣም ፈኒ ቤተሰብ ውስጥ ነው ያደግኩት። ላይክ አንድ ግቢ ነው፣ ኤክስቴንደድ ፋሚሊዎች አሉ። ከግቢ ስትወጣ ደግሞ መንገዱን ተሻግረ የአጎቴ ቤት ነው፣ ከሱ ፊት የአጎቴ ቤት ነው። እንደዚህ ነው ተሰብስበው ያሉት እና ትናንትና አብረው የጠጡ ቡና የጠጡ ሰዎች በሆነ ምክንያት ከሰዓት ሊጣሉ ይችላሉ። አንተ አታውቅም። ስለዚህ ቡና ጥራት ይባላል ለሞመንት። ከዛ ሄደ ትናንትና ሰላም የነበሩትንም ትጠራለህ። አንተ ሄዶ ነው ምን እንደተፈጠረ አታውቅም። ከሁለቱም ሳይድ ነው የምትሰደበው። ተጠሪዋም ሂድ እርኩስ የተረገምክ ምናምን ተብለህ እቃ ሊወረወርብህ ይችላል። ከዛ እሱን ደግሞ በቀጥታ ወስደህ ለማዘር እንትና አባረረችኝ ምናምን ስትል ደግሞ አንተ የተረገምክ ሰይጣን ማን እሷ ጋር ሂድ አለ ተብለህ ትላንት እንትን የሆኑበትን እና አንደኛ ይሄ ቡና መጠጣት ስንል አሁን እንደ ስነ ልቦና ሳይንስ በጣም አተኩረን የምናነሳው ምንድን ነው? ይሄ በሌላ ፍሪድም በደንብ ይለዋል ካታርሲስ የምንለው ነው። ካታርሲስ ማለት ነው የሆነ ባድ የሆነ ኢሞሽን አለ፣ ከዛን ለማውራት ሲቹዌሽን ማመቻቸት ማለት ነው። እናት ልትሞትበት ትችላለች፣ ልታርፍበት ትችላለች ለሆነ ጉዳይ። ከዛን ዩ ማይት ቢ ከሀገር ውጭ ልታወራው አልቻልክም ያን ነገር። ስለዚህ ታመጣና ይሰማ የነበረውን ምናምን ነገር ታወራል። አሁን ቴክኒክሊ ሀሜት የምንለው እሱ ነው። ትራዲሽናል ኢትዮጵያን ካውንስሊንግ ስናጠና ቡና መጠጣት ስሚኝ ብሎ ነው የሚጀምረው። ሲጀመር እኔ ብለህ እያንዳንዱ የምታስበውን ነገር በአንተ ሳይድ ያለውን ነገር የማውራት እትወዝ ደግሞ በጣም ቬሪ ኤፌክቲቭ ነበረ እና እዚህ ጋር ጩጬ እያለን አሁን ይሄ ቡና ሲጠጣ ሀሜቷ ጋር አብራ እንደምትታሰር ኖቲስ አድርገን እዚህ ሚዲያው ላይ መተን የምናጮው ያንግስተርስ
we don't know the use ግን everybody ምን ፐርሲቭ አድርገናል ሁሌ ሀሜት አለ የት ሄደ የትም መሄጃ የለውም እና አንዳንዴ በጣም ቱትስ ሀሜት እየተደረገ ሀሜት የሚደረገው ሰውዬ ገብቶ ገጥሞ ያውቃል ከዛ ለዛ እኮ ነው ያልኩት ዳይሬክት ኮንፍሮንቴሽን ለተናጋሪው ለሰሚውም ነው የማይሆን አንተ ትሸማቀቃለህ because you know ማውራት እንደሌለብህ ሰውየው አትሊስት እያለ ማለት ነው ስለዚህ ትሸማቀቃለህ ትቀይራለህ ወሬው የቡናውን ወሬ ማለት ነው ቶሎ ሰውየው መጣ እና እንዳልኩ በቃ እነሱም ታሰሩ እኛም ተፈታን ብለህ ትቀጥለዋለህ ቡና ግን እንዲህ አብሮ የመጠጣትና ሀሜት ደግሞ ካላቅሎ የማውራት ነገር ምን አይነት ጥቅሞች ያሉት ይመስላል ለምን በቡና አስተዋዛ ለምን ይመስላል ሜቢ የቡና አቬይላቢሊቲ ሊሆን ይችላል ኢንቴንሽናሊ ሌሎች ባህሎች ውስጥም እኮ አሉ ግን እኛ ጋር ቡና ግን ሮጦ ቡና ሲያፈሉ ፐርሲቭ አላረክም እንደው የሆነ የሚያወሩት ነገር ካላቸው እናቶቻችን ነው ከቤት ውጣ ትባላለህ አንተ ቡና ጥራ ሂድና በዛው ተጫወት ትባላለህ ሌላ ቀን ተጫወት የማትባል ሰውዬ እስቲ ተጫወት ቡና እንጠጣኛ ይባላል ከዛ በቃ አንተ ስትመለስ አምስተኛ ላይ ናቸው ወሬው ጦፎ ምናምን ወይም ደግሞ የሚያሟት ሴትዮ አለች ማለት ነው ለምሳሌ አዲስ ሰው ሙቭ ሲያደርግ ወደ ሰፈር ሲገባ ቡና ይጠራል ኑ ቡና ጠጡ ይባልና ወይም ደግሞ ሌላ በቃ ባሏ ላይ የማገጠች ምናምን ሴትዮ ካለች ቡና እንጠጣ ይባልና እሷ ትቀራለች ከዛ በቃ ያደረገችው ነገር ጉድ ሞራሊ ሪፕሬንሰብል የሆነ ድርጊቷን አንድ ባንድ ከዛ ማርክ ይደረጋል ኦብቪየስሊ እነዛ ሴቶች ደግሞ ቤታቸው ቡና ሲያፈሉ እኮ ለሌሎች ሴቶች ያደርጋሉ ከዛ መሀል ላይ ሴትዮዋ ሶሌትድ ሆና ትቀራለች ሁለት መንገድ መጥፎም ፖዚቲቭሊም ኔጌቲቭሊም ነው ፖዚቲቭሊ አንደኛው ማን ከማን መጠንቀቅ እንዳለበት ያሳያል ሁለተኛ ግን ባልተረጋገጠ ሁኔታ የሰዎቹ ላይፍ ዲስትሮይ ሊሆን ይችላል ኦፍ ኮርስ እኔ እንደው ከቡና ጋር ግን ተያይዘው ምን እኔ አሁን ፍሮም ማይ ፐርሰናል ኤክስፒሪየንስ ሁሉም ሰው ቡና ሲጠጣ እንደዚህ ይሰማዋል ብዬ አላስብም ሁሉም ሰው አይደለም ግን ከቡና ጠባይ አንፃር አብዛኛው ማለት ይችላል አሁን ቡና ስቲሙላንት ከሚባለው ካቴጎሪ ነው የሚመደበው ያ ማለት ያነቃቃል እንድታወራ ምናምን አሁን እኛ ክሊያንቶችን ቁጭ አድርገን ስናወራ ምንድነው የምናደርገው ሴፍ እንደሆነ እንዲሰማው መፍትሄ እንዳለው እንዲሰማው እሱ ብቻ እንደዛ እንደማይሰማው እንዲሰማው እኔን ደግሞ ሚስጥሩን እንደምጠብቅለት እዚህ የምናወራው ነገር እዚህ እንዲቀር እንዲሰማው ሳደርግ ኢንካሬጅ እናደርገዋለን እንዲያወራ በደንብ እንዲያወራ ነግሮ ማያውቀው ለሰው እንዲያወራ ቡና ጋር ደግሞ ስንመጣ ቡና በራሷ እኔ አሁን ለምሳሌ I think I'm a sort of like if የሆነ ነገር በህይወት ያፕን ካደረገ ቶሎ ማወራው ሰው አይደለም ሁላችንም የሆነ አይነት ቴንደንሲ ይኖረናል መጠኑ ሲለጠጥ ነው ለምሳሌ አሁን አንተ ካስከፋኝ ቶሎ አልነግርህም ቀስ ብዬ አሳድሬ ምናምን ነው ነግርህ እዛችሁ ምን ሰው አይደለም ግን ያ በዚሁ ማውራት አለብኝ ካልኩ ግን እት ቤተር ቡና በጠጣ ምን ያደርገኛል እቺ ስቲሙላንቷ ያነቃቃኝና በጣም ቶካቲቭ ያደርጋል ከዛ ጋር የተሳሰረ ይመስለኛል ሊሆን ይችላል በተለይ ደግሞ አሁን ቤተሰብ ውስጥ እንደ ቤተሰብ ሰብሰብ ብሎ ደግሞ ቡና መጠጣት ማቆሙ ከፍተኛ የሆነ ተጽዕኖ ደግሞ አለው በተለይ አዲስ አበባ ላይ ጎረቤት ማን እንደሆነ አለማወቅ አሁን ታዲያ ቡናውን ከየት ነው የምታመጣው ቡና እኮ ውድ ነው ባታወራ እኮ ነው የሚሻለው ፈጽሞ ውሸት ነው ስንት ነው ኪሎ 2,000 ገብቷል ታዲያ አሁን ቡና ገዝተህ ቆልተህ ብታወራ ከዋጋው ያለፈ ጉዳይ እኮ አታወራ ይሄ ቡና እኮ በጣም ውድ ነው ምን ጉዳይ ታወራለህ የሰበሰብክበት ቶፒክ ትመረራለህ ፕሊዝ መንግስት ጣልቃ ገባ ይግባ ጣልቃ ይግባ ቡና ላይ አትሊስት ይግባ ስለ ኢትዮጵያ ትራዲሽናል ካውንስሊንግ ስናወራ ሌላ እስቲ ነገር ሌላ ፕራክቲስ አሁን ለምሳሌ እንጀራ መግለጡን እዚህ ጋር ማንሳት እንችላለን ያው የነፍስ አባት እንመጣበታለን
እንችላለን ብዬ ነው። ተቀራራቢ ስለሆነ ሁለቱም ስለመናዘዝ ስለሆነ የቡናው ግን የእንጀራ መቅለጥ ኢትስ ኳይት ኢምፕሬሲቭ። መጀመሪያ በጽሁፍ ደረጃ አንዳንድ ፕራክቲሶቻችን ተመዝግበው የተገኙበት ሁኔታ አናሳ ነው ኢትዮጵያ ውስጥ። ስለዚህ ሮንግ ልሆን ይችላለሁ። ግን መረቅ የሚል አዳም ረታ መጽሐፍ አለው እና ምንድን ነው ካራክተሩ ላይ አንድ እንጀራ መግለጥ የምትሰራ አዋቂ ያለች ምንድን ነው የምታደርገው? በጣም ቆንጆ የሆነ ነጭ ሳህን ይመጣል። ከዛ በኋላ እያንዳንዱ እንትን በስቴፕ ነው የሚሰራው። እንጀራው ነጭ መሆን አለበት፣ ወጡ ቅቤው ጭፍ ማለት አለበት፣ ቅባቱ ምናምን ቀይ መሆን አለበት ምናምን ይሆንና አንተራ እንጀራ ለማስነበብ እንጀራ ለማስገለጥ ትሄዳለህ። ሴትዮዋ እንጀራዋን ትበላለህ። መጀመሪያ ምንድን ነው ሳህኑ ላይ እንጀራው ሳይደረብ አሁን አንዳንድ በጠባብ እንጀራ አንድ እንጀራ ሲሰጥ በጠባብ ሳህን ላይ ይታጠፋል አይደል? ያ እንዳይሆን ተጠንቅቆ ከዛ ወጡ በዛ ተደርጎ ይሰጥና ትበላለህ። ከበላህ በኋላ ልክ ሲኒ አሻራ እንደማንበብ እንመጣበታለን። እሱንም ከፈለግን እንጀራዋን የበላህበት አሻራን ነው የምታነበው እሷ የቅባቱን። አሁን እስከዚህ ሚኒንግለስ ሊመስል ይችላል። አሁን እኔ ከሳይኮሎጂ ፐርስፔክቲቭ አንጻር ሳየው ማለት ነው ይነበብና አንተ ህይወት ምስቅልቅል ነው የሚሆነው። ልትበለ ለምሳሌ በቃ አይቀናልህም። አሁን የምትሄድበት ይሄ እንደዚህ አይሆንልህም ምናምን ከተባልክ በኋላ ይህንን የተነበበውን ነገር የመቀየር እድል አለው። ብችስ ሄደ ሳህኑን ታጥበዋለህ። ስታጥበው ምንድን ነው አዲስ ይሆናል። ልክ አሁን እኛ ኮግኒቲቭ ሪስትራክቸሪንግ ብንለዋለን። ለምሳሌ ሰው አይወደኝም ካልክ ኦኬ ሰው አይወደኝም ከሚለው ስር ኮር ብሊፍ ወርዝለስ ሊሆን ይችላል። ያንን ወርዝለስ በተለያዩ ቴክኒክ አሁን ኤቪደንስ ለዚህ ሳቢ ኤቪደንስ አሁን አይወዱኝም ስትል ኤቪደንስ አምጣ። የመስሪያ ቤታችን ዘበኛ ሰላም አይለኝም፣ ኦኬ ሌላስ ሳናግረው ጠብቆ ይዘጋኛል የሚሉ ኤቪደንሶች በቀጥታ አልወድህም ያለ ሰው ካለ እንደ ኤቪደንስ ታመጣለህ። ኤቪደንስ አጌንስት ደግሞ አምጣት ይባላል። አይወዱኝም ለሚለው ሳቤ ተቃራኒ የሆኑ መረጃ ለምሳሌ ቤስት ፍሬንዶች አሉኝ 4 ልትል ትችላለህ። ሚስት አለኝ ልጅ አለኝ ልትል ትችላለህ። ኦር እንደዚህ አዲስ የተዋወቁ ሰው ሶሻብል ምናምን ስትል ሰው ሁሉ አይወደኝም ለሚለው በተቃርኖ ይቆማል። እነዚህን ስታፋጭ ኮር ብሊፉን ሪስትራክቸር ታደርጋል። ልክ ይህን ሳህን እንደማጠብ ማለት ነው። ምክንያቱም ፍሮም ዩር ፓስት ኤክስፒሪየንስ ነገሮች እየተጣመሙ አስቸግረው ሊሆን ይችላል። ወደፊትም ጠማማ ነው እኮ ተብላል። ከዛ ሞመንት ግን ሄደ ስታጥበው ነገርን እንደ አዲስ የመጀመር ኦኬ ከዚህ በፊት የነበረው it might be bad ግን ከዚህ በኋላ ያለው if I can be curious I can manage it ወደሚለው ሴቲንግ ላይ ያመጣል። እንትናት ዛሬ በእውቀቱ ስዩም አዳምና ጥበቡ የሚል ግጥሙ ላይ ማለት ነው። በመጀመሪያ አዳም ሳተ ከገነትም ተጎተተ እያለ ከዛ ውርጩ ብርዱ አንዘበዘፉት ይላል። ከዛ ተማረረ ማለት ላይ ከዛ ከተማረረ በኋላ ተመራምሮ ጋቢ መስራትን ጀመረ። ከዛ ጅምሩን ወደደው ይላል። ከዛ ያሳዝናል። ጋቢውን ጨርሶ ሲቋጭ ብርዱ ገላውን ለመደ ይላል። እንደዚህ አይነት ጥንቆላ ቤት ምንድነው ቸግሮኛል በጣም ሲለው ጠንቋዩ ምን አለው ተለምደዋል ብሎታል። ይሄኛው በአንድ በኩል አንተ ያልከው ሪስትራክቸሪንግ ነው። መልመዱም አለ። ኦኬ አንፎርቹኔትሊ ኦን ሲቹዌሽን አክሰፕት አድርገህ ምናልባት ፍሮይዲያን ትራዲሽን ውስጥ ሳይሆን ለኬንያን ትራዲሽን ውስጥ እንደዚህ አይነት ነገር አለ። ሳይኮ አናሊሲስ ስትገባ ሴሽኖች ስትገባ ኔሰሰርሊ ኪውርን ለማግኘት ሳይሆን ትራውማቲክ ትሩዝ የሚባለውን ስለራስህ መረዳትና ከዛ በኋላ ያን ኢንተግሬት አድርገን እንዴት መቀጠል እንዳለብን ነው እንጂ ኦኬ አይ ቲንክ መቀየር የማይቻሉትን ነው። የስ ለምሳሌ ስለ ራስም ሊሆን ይችላል። ለምሳሌ የራስን ዲዛይር ምንድነው ድራይቭ የሚያደርገኝ የሚለውን አብዛኛው ደብዘዴ ከሴሽኑ በኋላ የምትረዳው ነገር ምንድነው ቻይልድሁድ ትራውማ እንዳለብን ልታውቅ ይችላል። ምንድነው ፖይንቱ? ለምንድነው የምፈልገውን ነገር የምፈልገው ስትል የምትመጣበት ፖይንት አለ። ያቺ ፖይንት ግን ኦቨርካም የምታደርገው ሳይሆን ለኬንያን ትራዲሽን እንደዛ ኦቨርካም እንድታደርግ ሳይሆን ያን ትራውማቲክ ትሩዝ
አክሰፕት አድርገህ ሙቪንግ ኦን ነው። ኪውር ካልከው ኪውሩ እሱ ነው። አክቹዋሊ ትራውማም ላይ እኮ አንደኛው የምንሰራው ነገር ምንድን ነው ዩ ዶንት ቼንጅ ዘ ኮንዲሽኑን ወይም ሀፕን ያደረገውን ጉዳይ ሳይሆን የምትቀይረው ናሬሽኑን ነው አይደለ? ለምሳሌ እንደዚህ ነኝ ከሚለው ሀፕንስ ያችኛዋ ሪስትራክቸሪንግ ናት። ሳህኗን ማጠቧ ሪስትራክቸሪንግ ናት። ኦፍኮርስ አሁን ምንድን ነው አሁን ይሄ ወደ እምነት አባት ጋር ደግሞ ያመጣናል። አሁን እምነት አባት ጋር እኔ አሁን በዛ ካልቸር ውስጥ አላደኩም። ምናልባት ያደጉ ሰዎች አንደርስታንድ ሊያደርጉ ይችላሉ። ፕሮቴስታንት ውስጥ እንደዚህ አይነት ነገር የለም። ካቶሊክ ምናምን ነው ሜይ ቢ ካለም አላውቅም። ግን ሄደ ችግርህን ስትነግረው እኔ እንዲህ ነኝ፣ እኔ መጥፎ ነኝ፣ እኔ እንትን ነኝ ምናምን ብለህ የበደልከውን ሰው አድርገህ ከሆነ ልክ ከነገርከው በኋላ ከዛ ደግሞ ዩዥዋሊ የእምነት አባት ፈልገህ ከሄድክ በሁለት ምክንያት ነው ሊሆን የሚችለው። አንደኛው ሀፕን ያደረገው ነገር ወይ ጸጸቱ በጣም አስቸግሯል፣ ኦቨርካም ማድረግ ትፈልጋለህ። አንድ እሱ ነው መፈታት የሚባለው ነገር። ሁለተኛ ነገር ደግሞ ያደረግኩት መጥፎ ነገር አሁን ያለኝን አፌክት እያደረገ ነው የሚል እሳቤ ካለ እሱም ስቲል ይቅር መባል ከሰገድክ ምናምን በኋላ አዲስ ህይወት ስለመጀመር ነው። እና በሞመንት ኮንፌስ አድርገህ ስትጨርስ እነሱ አድቫይስ ካደረጉ በኋላ ዩዥዋሊ ያው ይሄን አሳይመንቱ ስንሰራ በጣም ሲወራ የነበረ ነገር ነው። እንዳልኩ ካልቸር ውስጥ አልነበርኩም። ግን ዩዥዋሊ ምን ይደረጋል? ልጄ ሀፕን ያደረገው አድርጓል። ናሬሽኑን ምን ያደርጉታል? ቅድም ለማንሳብ ሞክረናል። ላይክ ትላንትና ላይ ኦብሰሲቭሊ በመጣበቅ ሙሉ በሙሉ አሁን የሚባለው ጉዳይ ከአንተ ኮንትሮል ውጭ እንደሆነ የነበረው ናሬሽን በእምነት አባት ምክንያት ምን ይሆናል? ሰግደህም ሊሆን ይችላል፣ የሆነ ነገር ጸበልም አድርገህ ትቆርጠውና ናሬሽንህ አይሀቢን እንደዚህ አይነት ኤክስፒሪየንስ አሁን ግን የሚል ትናንት ዛሬን ኢንቬድ ያደርገዋል። የስ በነበረ ኤክስፒሪየንስ ይውጠዋል። ወደ ዛሬ መምጣት አትችልም። አሁን ይሄ በጣም ኮመን የሆነ አሁን ምንድን ነው ቅድም እንዳልነው ነው። አሁን ምንድን ነው ይሄ ወርልድ ቪው በተለያዩ የሃይማኖት መነጽሮች ውስጥ ራሱ ነገሮች የሚታዩበት መነጽር የተለያየ ነው። ለምሳሌ ፕሮቴስታንት ጎራ ትሆንና አይ ራዘር ዛን ቴሊንግ ቱ ለእምነት አባት ከምነግረው አይ ካን ቴሊንግ ዳይሬክትሊ ለጌታ ብነግረው ይሻላል የሚል ግን ይሄ ኤክስክሉሲቭ አይደለም። ፓስተርም ጋር መሄድ ትችላለህ፣ አገልጋይ ጋር መሄድ ትችላለህ። ያው በሲስተም ደረጃ አልተቀመጠም ነው። አሁን እኛ ስቲል ያኛው ክሎዝድ ሆኗል እያልን አይደለም። ግን ይህ አሁን ትራዲሽናል ኢትዮጵያን ካውንስሊንግ ኮርሷን ስንማር በጣም ኢንስፓየር ያደረገኝ ነገር ምንድን ነው? ዋት ሪሊ ማተር ኢዝ ከአክሽኑ በላይ የምትሰጠው ትርጉም ነው በጣም ማተር የሚያደርገው። ለምሳሌ ዌኒጎ ያቺ እንጀራ አንባቢዋ ጋር ስትሄድ መጥፎም ሆነ ጥሩም ሆነ የሚነበበው ጉዳይ አይካን ሪስትራክቸሪንግ የሚለው ነው። ምንድን ነው ይሄ? ወደ ምን አይነት ጥያቄ አሁን ወደ አንተ የሚያመጣኝ ጥያቄ ዋት ሪሊ ማተር የምታምነው ነው ማተር የሚያደርገው ወይስ ፋክቹዋል ሪያሊቲ ነው? አሁን ለምሳሌ እንጀራ መረቁን ማንበብ የሚባል ታሪክ እኮ ላይኖር ይችላል፣ ወይም ቴክኒክልም ሊኖርም ይችላል። ማንበብም ይችሉ ይሆናል እኮ ያቺ እንጀራ ጠራጊ አንባቢዋ ሲኒ አሻራውን በጣም ኮመን የሆነው ግራ እንዳያጋባቸው ቡና ከተጠጣ በኋላ አሻራ ይነበባል። ይሄ በጣም የተለመደ ያቺ ቡናውን አሻራውን ወይ እንጀራውን የምታነቧ ሴትዮ የምርም እኮ እውነትህን አይተው ላይሆን ይችላል፣ ነገህን አይተው ላይሆን ይችላል። ግን you truly believed it በቃ ታየዋለች ብለህ ኦኬ። ሰው አሁን ያነሳው ለጥያቄ የምታምነው መንገድ ነው ወይስ ፋክቹዋል ሪያሊቲ ነው ማተር የሚያደርገው እዚህ ዓለም ላይ? አሁን ይሄን ተማሪዎቼ እየሰሙት ቢሆን ፍራኦል ስለ ኦብጀክቲቭ ትሩዝ ምንም አይመልስም ሊሉ ይችላል። ቢኮዝ ምንድነው ማይ አሰምፕሽን ኢዝ ከዚህ ከኢንተርፕሬቲቭ ፍሬምወርክ እስኬፕ ማድረግ አትችልም ባይ ነኝ። ስለዚህ አሁን ለእኔ ፎርክሎዝድ ነው። ሌላኛው ማለት ነው
ትራዲሽናል ካውንስሊንግ ብለን መውሰድ የምትችለው የሀዘን ጊዜ ሰው ሲሞት ጊዜ የምንሰባሰበው ለምሳሌ ዌስተርኖቹ ጋር ካየ ሞስትሊ ፊልም ላይ ፖርትሬት ሲሆን ነው የምታየው አይደል? እነዚህ ይመጣሉ፣ ሰውየውን ይቀብሩታል፣ ዘንጠው ፀሐይ ሳያቃጥል ምናምን ብሎ ቶሎ ቶሎ ላፍ ላፍ አድርገው ይቀብሩታል። ከዛ ቤት ይሄዳሉ፣ ሰም ካይንድ ኦፍ ኬተሪንግ አለ፣ ይበላሉ ምናምን ይጠጣሉ። ከዛ በቃ አብዛኛው ነው ዘዴ ወደ ቤታቸው ይሄዳሉ። ደጋግሞ የመምጣት ቴንደንሲ ግን የላቸውም። እንደዛ ነው ሰውየው ነው ፐርሰናሊ ግሪፉ እንዲል የሚያደርገው። ይዘር ካውንስለር በመፈለግ ሊሆን ይችላል፣ ወይ አልኮል ውስጥ በመዘፈቅ ሊሆን ይችላል። ግን ከጀርባው ባክ የሚያደርገው ኮሚኒቲ ብዙ ጊዜ አናይም ፖርትሬት የሚደረግ። እኛ ሀገር ደግሞ ካየ ግቡ ብለህ ነው የምታባረረው። ሰው 3 ቀን ድንኳኑ ሳይፈርስ ድንኳኗ ብቻ ማለት ነው 9 ቀን ሊሆን ይችላል እስከ 9 ቀን። ፖይንቱ ምንድን ነው? አሁን ይሄ ትራዲሽናል ካልከው አንፃር ግሪፍ የሀዘን ጊዜ ሰው አንድ ላይ ተሰብስቦ ብዙ ጉዳዩን እንዳታስብ በርታ ይዞ ብሎ አንተ ላይ ብቻ እየደረሰ እንዳልሆነ ምናምን ይነግራል ሞስት ኦፍ ዘ ታይም። አሁን ነው እንጂ አሁን ይሄ የቅድም አንተ እንዳልከው ሳይኮሎጂካል ካውንስሊንግ እየበዛ ያለው ትራዲሽናሊ ለረዥም ጊዜ ዲል ያደረግንበት መንገድ ማህበረሰብ ተሰብስቦ እድር አለ። እድሉ ስካፎልዲንግ ይሆናል። አንተን ሰብስቦ ይይዛል። ምግብ ማትሰራ ከሆነ ምግብ እያመጣ ተራ ይዞ ምናምን ማህበረሰቡ እንደዛ ይደጋገፋል። ስለዚህ ቡና ላይ አንተ ቅድም እንዳልከው ካታርሲሱ ብቻ አይደለም ሲጨንቅ ምናምን አውርተህ የምታወጣው ብቻ ሳይሆን ስታዘንም ደግሞ ያን ግን እንደ ኢንትሩሲቭ ወይም ደግሞ ፕራይቬሲ ያሳጣኛል የሚልም ሰው አለ። ቢኮዝ ማህበረሰብ ሲኖር የራሱን የሆነ ችግር ይዞ ይመጣል። እንትና 9 ሞት ላይ እንዳለው ማለት ነው። 9 ሞት ላይ አንደኛ እሷ የእናቷን መሞት ዴይ ቱ ዴይ ላይፏ ውስጥ ኢንተግሬት ማድረግ አቅቷት አልቻለችም። በቃ ዲናያል የሚባለው ስቴጅ ላይ ስታክ አድርጋለች። ከዛ ግን መኪናው ነው ደስ የሚለኝ። ሰዎቹ እንዴት የየራሳቸውን ኢንተርፕሬቴሽን እንደሚሰጡ ማለት ነው። ላይክ ኢትስ ሚኒ ሶሳይቲ ነው መኪናው ማለት ነው። እንደዚህ አይነት ሰዎች እንደዚህ አይነት ሳይኮሎጂካሊ ስታክ ሲያደርጉ ምናልባት በዛ ደረጃ ሄልፕፉል ላይሆን ይችላል ማህበረሰቡ የራሱን የሆነ ኢንተርፕሬቴሽን መስጠት። በእርግጥ እንደዚህ በማህበረሰብ ውስጥ ከሚዘወተሩ ልማዶች በመነሳት ከጀርባቸው ያላቸውን ጥቅም ማውራት በጣም ኢምፖርታንት የሚሆነው ለዚህ ነው። አሁን ኤቭሪቲንግ ከዌስተርን የሆነ ነገር ስለተጠቆምን ይዘነው የነበረው ካልቸር ሙሉ በሙሉ ኋላ ቀርና ጎጂ ነው የሚለውን አንድምታ እንድትገረስሰው ያደርጋል። ለምሳሌ አንደኛው ሀዘንተኛ ቤት ደጋግሞ የመድረስና ምናልባት ሌላ ጊዜ በሰፊው ልናነሳው እንችላለን። ግን ማንኛውም ግሪፍ በህይወት ሲከሰት ዴራር ስቴጅ የመጀመሪያው ስቴጅ ዲናያል። ለምሳሌ ስልክ ከኪስ ውስጥ ጠፍቶ ያውቃል። ፈርስት ዩ ዲናይ፣ ያ ማለት ቤት ትቼዋለሁ ትላለህ። ቢፎር 10 ሚኒት እኮ እንደደወልክ ታውቃለህ። ግን ስቲል ጭንቅላት ውስጥ ይሄ ነገር ሀፕን አላረገም ብሎ ዲናይ ማድረግ። አሁን 9 ሞት ላይ ስታክ ያደረገችው ለዛ ነው። ሰዎች ግን መጥተው አይዞ በአንተ ብቻ የደረሰ አይደለም ለእናት እኮ እንዲያርጋል ሲል ከዲናያል ስቴጅ ወደ ኔክስት ስቴጅ ፕሮግረስ እንድታደርግ ስቲል ሄልፕፉል ነው። ግን አባትን እንደቀበርክ ቤት ውስጥ ብቻህን ብትተው ኢማጂን ምናልባት የተንኳኳ ሊመስል ይችላል። ምናልባት ስቲል ዲናያል ስቴጅ ላይ ስታክ እንዳታደርግ እነሱ ነሰሰርሊ እንደ ቴስቲሞኒ ሰውየው እንደመሞቱ ቴስቲሞኒ ሳይሆን ከአንተ ጋር ግን በሚለዋወጡት ኮንቨርሴሽን ነሰሰርሊ ሰው ለቅሶ የሚደርሰው ምስር ለመብላት ብቻ አይደለም ነው። ሰው ቁጭ ብሎ ለሚበላው እንዴት ምስር ለቀቅል እንደሚባል እና ነሰሰርሊ እንደዛ ሳይሆን መጥቶ ባወራ ጊዜ እንዴት ነው የሞተው የሚለው ጊዜ ያለው የግሪፍ ስቴጅ ፕሮግረስ እንዲያደርግ ያደርጋል። ሪፒትድሊ ነገሩን አንዱ እሱ ነው። እንደው የት ላይ ነው ያየሁት መሰለህ? ሬዲት ነበር። ሬዲት የምትባል አፕ አለች ዌብሳይት ነው። እሱ ላይ ከሀገር ወጡ ኢትዮጵያውያኖች ኮምፕሌን ኦፍኮርስ ከሀገር ከወጣ በኋላ ኮምፕሌን ማድረግ ቀላል ነው። በቃ እንደዚህ ዝም ብሎ እየመጣ ይጠይቀኛል ምናምን። ግን ኢን ዋን ሴንስ ደግሞ ኢትስ ኢምፖርታንት
አንዱ ምንድነው ሳይኮሎጂ ውስጥ አንተም እንደ ባለሙያ የምታውቀው ሳይኪክ የሆነ ስለ ልቦናዊ ፔይንን በቃላቶች ውስጥ ነው ሪሊዝ የምታደርገው እንጂ እንደ እንትን አይደለም። እንደ ምን ልበልህ አሁን እሳት አቃጥሎ እጅ ውሃ ነገር ቢቋጥር ፈሳሽ ነገር ቢቋጥር በመርፌ ነው ወቅተ ምናምን የሚወጣው እና ወይም ደግሞ በስካልፕል ይቆርጣል። የአእምሮ ህመም ግን እንደዛ አይደለም። ለምሳሌ በሜሞሪ የምትቸገር ከሆነ ሰዎቹ ደጋግሞ መጥተው እንደው ምን ሆኖ ነው ሲል በደጋግሞ ነገሩን ኤክስፕሌን በማድረግ ውስጥ የራስ ቋንቋና የራስ የቲንኪንግ ፓተርን ውስጥ ኢንክሉድ እያደረግኩት ትሄዳለህ። ኦፍ ኮርስ አሁን ለካ የለም አጠገቤ፣ በቃ የለችም አጠገቤ። ደጋግሞ ለሰዎቹ ማስረዳቱ፣ ደጋግሞ ለሰዎቹ መንገሩ ኢትስ ዋን ዌይ ኢንኮርፖሬት የምታደርግበት የራስ ስለ ልቦና ውስጥ ያን የሰውየውን ከአንተ ጋር ኦልሬዲ መኖር አለመኖር መሞት መቀበልን እና ቋንቋ ውስጥ እንድትጨምር ተሳስተህ እኮ እኔ አሁን ጓደኛ አለኝ እንደው ስም አልጠራ ግን በጣም ጓደኛ ነበርን እና በድንገት ህይወቱ አልፏል። ለረዥም ጊዜ ስለ አሁን ላይ ትቻለሁ፣ ግን 1 2 ወር 3 ወር ምናምን የሆነ ነገር ደውዬ ልነግራት እፈልጋለሁ። ከዛ አይ ፋይንድ ማይሰልፍ ላይክ ስልኬን ላነሳ ማለት ነው ለመደወል። ከዛ ትዝ ይለኛል መደወል አልችልም ማለት ነው። እስቲ አሁን ስልኩን ነው የተውኩት እንጂ አይ ለእሷ ብነግር እኮ ይሄ እንላለን። ወይም ደግሞ የሆነ ቀልድ ስሰማ ብትኖር ብነግራት። ግን እንደዚህ አይነት ስታክ እንዳታደርግ ማለት ነው። ማህበረሰቡ እየመጣ ምን ሆነው ነው በሰላም ነው የሞተው የሚልም ሊኖር ይችላል። በጣም የሚገርም እዚህ ጋር ስታነሳ ሌላ አንድ በጣም የሚገርመኝ ከግሪፍ ጋር ተያይዞ ጥቁር የምንለብስበት ባህል ነው። ለምንድን ነው ጥቁር የምንለብሰው? ለምን ለሌላ ሰው የቅርብ የምትለው ሰው እንደሞተ ማሳወቅ ፈለግ። አሁን አንዳንድ ሰው ተይ ጥቁር አትልበሺ ሀዘኑ ይብቃ ማለቱ በራሱ it has its own psychological support አለው። እያሰብክልኝ ነው። ለምሳሌ I lost my mom ኤግዛምፕል፣ ከዛን ጥቁር ለበስኩ፣ ከዛን ያንተ ኮንቲኒየስ የሆነ ሰፖርት በዛ ልብስ ታኮ ይመጣል አይደለ? ሀዘንተኛ መሆኑ አይደንቲፋይ ለማድረግም ይቀላል። yes በቃ አሁን እኔ አይ ሪመምበር ስራ ቦታ ላይ ልክ የሆነች ሜን ቲቸር ገባችና አይ ቶሎ ብዬ ማን አርፎብሽ ነው አልኳት። ከዛ ዳይሬክተሯ እንዴት አወቃለች? ምክንያቱም ጋውን ያደርጋሉ ነጭ ጋውን እና ቢካዝ ጥቁር ሸርብ ለብሳለች። ለቄንጥ አይለበስም ያ ሸርብ አውቀዋለሁ። ከዛ አጎቴ ነው አለችኝ። ከዛ የሚመጣልህ አይዞሽ አሞ ነበር፣ አይ በድንገት ነው፣ አይዞሽ አሞት ከነበረ ደግሞ ሰው አስታሞ መሞት ማሳረፍ ሰው ወጥቶ በሚቀርበት በዚህ ጊዜ ሌላ የተሸመደዱ አሉ አይደለ ስትል አሁን ጥቁር መልበስ ሰውየውን ሚስ እንደምታደርገው ሀዘን ውስጥ የምርም እንዳለ ብቻ አይደለም ጥቅሙ። ለዛ ተይ የሚባለው ባይዜ ተይ በቃ ይብቃ ይሄን ጥቁር አውልቂ የምትባየው ከዚህ በላይ ራስሽን አትጉጂ የሚል እንትን አለው። ግን ከዛ ባልተናነሰ ያ ጥቁር የመልበስ ባህል ኮንቲኒየስ የሆነ ሶሻል ሰፖርት ባጣው ሰው ምክንያት አጥቻለሁ ብለህ የምታስበውን ሶሻል ሰፖርት እንድታገኝ መንገድን የሚከፍት ሆኖ ታገኘዋለህ። you can call it አሁን ይሄ it's one of traditional Ethiopian support psychological support ልንለው እንችላለን። አሁን ይሄን ያወራን ተመልካቾቻችን ሰብስክራይብ፣ ላይክ፣ ኮሜንት እንድታደርጉ እንጠይቃለን። በዚሁም ደግሞ የሀዘን ውስጥ ልትሆኑት የሆናችሁ ሰዎች ምናልባት የቅርብ ሰው አካባቢያችሁ ላይ የሌለ ግን በጣም ሀዘን የሚሰማችሁ ሰዎች ይሄን እንደዚህ አይነት ነገሮችን ደግሞ ቴክር ለማድረግ ባለሙያዎች አሉ። ስለዚህ አሁን እየቀዳን ያለነው መድኃኒት ካውንስሊንግ ነው። 6636 ከሰኞ እስከ ቅዳሜ እየደወላችሁ የሚያስፈልጋችሁን እርዳታ ማግኘት ትችላላችሁ። በጣም ምክንያቱም ብዙ ሰዎች አንዳንድ ነገሮች ላይ አዌርነሱ ስለሌለን በተለይ ፕሮሎንግድ ግሪፍ ምንለዋል። በተለይ ውጭ ሀገር እየኖራችሁ
ልትከንቢ ዱባይ፣ ዌስተርኑ ላይ ዩሮፕ ሀገር እየኖራችሁ በተለያየ ምክንያት ለቅሶ ላትደርሱ ትችላላችሁ። ራይት? ለቅሶ ሳትደርስ እናትህን ልትቀብር ትችላለህ። ከዘን አታውቀውም፣ ግን ይሄ ነገር ሲንክ አድርጎ ውስጥ ባህሪያችሁ ሊቀየር ይችላል። ከመጠን በላይ ተነስቶ መቆጣት፣ ከመጠን በላይ ሚኒንግ ማጣት፣ መደበት፣ እንደዚህ አይነት ኤክስፒሪየንስ ሊኖራችሁ እና ስቲል ካውንስለር ውጭ ሀገር በራሳችሁ ቋንቋ ለማግኘት ልትቸገሩ ትችላላችሁ። መድኃኒት ካውንስሊንግ ውጭ ሀገርም ላላችሁ ለእናንተ ኦንላይን ሰርቪስ አለ። በባለሙያዎች በቪዲዮ ኮል ሊሆን ይችላል። እናንተ በተመቻችሁ የሚዲያ ስርጭት ማግኘት ትችላላችሁ። ፕሮሎንግድ ግሪፍ የሚባል ብዙ ሰው ያላወራለት አንድ በጣም ሰስቴን ያደረገ ግሪፍ፣ ምናልባትም በዲኤስኤም ክላሲፊኬሽን ከሄድን ከ6 ወር በላይ የሰነበተ ፋንክሽናሊቲያችሁን፣ ነገሮች ላይ ያላችሁን ውጤታማነት፣ ስራችሁን፣ ትምህርታችሁን፣ አካባቢያችሁን አፌክት እያደረገ ከሆነ ምናልባትም ያ የስነ ልቦና እርዳታ ሊፈልግ ይችላል። ዛሬ መቼም ብንጠቅስ ስለ ኢትዮጵያን ትራዲሽናል ካውንስሊንግ ምንጨርስ አይመስልንም። እናንተ ደግሞ የምታውቁት ኢትዮጵያ ውስጥ አሁን ካውንስለሮች ከፍለው እየሰጡት ነው፣ ግን ይሄ ባህል እኛ ውስጥም መጀመሪያም ነበር የምትሉትን ኮሜንት ላይ ያስቀምጡልን። በቀጣይ ቪዲዮ እስከምንገናኝ እጅግ በጣም አድርጌ ያመሰግናለሁ። ፍራኦል በስተመጨረሻ የምትለው ነገር ካለ? እንግዲህ አትሊስት ረዥም ጊዜ በማህበረሰብ እንደኖረ ሰው ብዙ የምናያቸው ነገሮች አሉ። ፖዚቲቭም ኔጌቲቭም አንድምታ ያላቸው ሶሻል ፕራክቲሶች አሉ። እነሱን ብንዘረዝር ያው አያልቅም አሁን አንተ እንዳልከው። ስለዚህ ግን ኮሜንት ላይ አድርጉልን። ሌሎች ኤፒሶዶች ላይ ዲስከስ እናደርጋለን። ኦልሬዲ ጥያቄዎች አይቻለሁ። ለምሳሌ ያን ነፃ ፈቃድን ከስነ መለኮት አንጻር ብተነትነው ብሏል። ስለ ሪሊጅን ብታወሩ ብሏል። እነዚህን ሁሉ እንዳሰሳለን። ግን ለዛ ሰፖርታችሁን እንፈልጋለን። ሰብስክራይብ፣ ኮሜንት አድርጉ፣ ላይክ አድርጉ። በቀጣይ ኤፒሶድ እስከምንገናኝ ድረስ ቸር ሰንብቱ።